ሲጀምር መሪውን ገጸ ባህሪ እናያለን። በሌላ በኩል ደግሞ ያው የተባለች ሴት ጠበቃ ናት። ታዲያ ግን ከስራዋ ይልቅ ወንዶች የሚፈልጓት ለሌላ ነገር ነበረ። ከጓደኛዋ ጋር ቁጭ ብላ እንድትጠጣ እያስገደዷት ነው። ከጀርባ አንዲት ሴት ለሆነ ቆንጆ ልጅ ብዙ ብር እንደምትሰጠው ስትናገር ይሰማሉ። ታዲያ ከትላልቅ ሴቶች ጋር የሚያድር ወንድ መስሏት ነበረ። የያዘውን መኪና እጅግ በጣም ቅንጡ ነው። ከቀናት በኋላ ያው የተከራየችው አፓርትማ ትሄዳለች። እዛ ያገኘችው ሆቴል ውስጥ ያየችውን ቅንጡ መኪና የሚነዳ ልጅ ነበረ። ታዲያ ያንን የመሰለ መኪና እያለው እንዴት እንደዚህ ርካሽ አፓርትማ ይከራያል ብላ አስባ ነበረ። ሁለቱም የተከራዩት ግን አንድ አይነት አፓርትማ ነው። እሷ ልትገባ ስትል ይጎትታት ጀመር። በዚህም ጸጉሯ ቀድሞ ስለገባ የእሷ አፓርትማ እንደሆነ ትናገራለች። ሁለቱም ያንን አፓርትማ መከራየታቸውን የሚያሳይ አንድ አይነት ውል ነበራቸው። አከራዩ መጥቶ ነገሩን ያስረዳ ጀመረ። ከሚስቱ ጋር ስለተለያየ አንዳቸው ለሚስትየው አንዳቸው ደግሞ ለሱ የኪራይ ጥያቄ እንዳቀረቡና ሁለቱንም እንደተቀበሏቸው ይናገራሉ። ታዲያ ግን ሁለቱም አንድ ላይ መኖር እንዳለባቸው ይነግራቸዋል። በዚህም ልጁ ለ3 ቀን እንዲቆይና የ2 ወር ሂሳብ እንደሚሰጣት ይነግራታል። በዚህም ይስማማሉ። አዲስ ድርጅት ውስጥ ስራ ስላገኘች በጣም ደስ ብሏት ነበረ። ታዲያ ከሱ ጋርም ምን ማድረግ እንዳለበትና እንደሌለበት ህግ ያወጡ ጀመረ። ታውቃለህ፣ የምትሰራውን ስራ አውቃለሁ። በሱ የተነሳ ግን አብራቸው የምትሆናቸው ሴቶች ሊከሱሽ ይችላሉ። የምታወራው ነገር አልገባውም ነበር። ክፍሉን ያጌጠበትን መንገድ ስታይ በጣም ገርሟት ነበረ። መንፈሳዊ ሁኔታዎችን የሚናገር የሚያስፈራ ቤት ነበር የሚመስለው። ታዲያ ስልክም እያወራ ስለ ህግ እያማከረ ትሰማለች። የሞራውን እየሰማሽ ነው እንዴ? ታውቃለህ፣ ህግ ላይ ጥሩ እውቀት ያለ ትመስላለህ። መጥፎን ስራ አንተውና የህግ ትምህርት ብትጀምር ይሻልሃል። ታዲያ ጓደኛው ውጁን ይደውልለታል። በዚህም ስሙ ቻኒዮል እንደሆነ ይታያል። እጅግ በጣም ትልቅ ታዋቂ በሀገሪቱ የህግ አማካሪ ድርጅት አለው። እዛ ድርጅት ደግሞ ያው ተቀጥራለች። ክፍሉን በመንፈሳዊ ነገሮች የሞላው ለመተኛት እንዲረዳው ነበረ። ያው እየዘፈነች ቤቱን እያጸዳች ነበረ። ታዲያ እሱም እንቅልፍ ይወስዷል። ጠዋት ሲነቃ በጣም ደስ ብሎት ነበረ። ነገር ግን ቤቱን ለሁለት ከፍለዋለች። በዚህም ይናደዳል። ወደ አዲሱ ስራዋም ትገባለች። ደስተኛ ሆና ነበር። ድርጅት ውስጥ የሚሰሩ ሰዎች እንዳለ ቻኒዮል የተባለው አለቃ በጣም እንደሚያስፈራና ሰው እንደሚያባረር ሲያወሩ ነበረ። አለቃቸው ሲመጣ እሷ ያኔ የህግ ተማሪ ሁን ብላ የመከረችው ቻኒዮል እንደሆነ ስታይ ትደነግጣለች። ስራህ ሌላ ይሆናል ብዬ ገመትኩት እኮ ከአንድ ሴትዮ ጋር ስታወራ ሰምቻለሁ። ታዲያ እሷ እኮ እናቴ ናት። ሁሉን ነገር ለጓደኛዋ ትነግራታለች። መንፈስ ያለበት ከሚመስል ክፍሉ የሆነ ድምጽ ትሰማለች። እዛም ከሄደች በኋላ ዕቃ ትሰብራለች። ታዲያ እሱ ሲመጣ እንዳያይ ፈልጋ ነበረ። ውስጥም ሲገባ በጣም ተናዶ ይጮሃል። በዚህም የተነሳ ሻንጣዋን ይዛ ከቤት ያባረራታል። ማታ ላይ ሩጫ